እንደ ሰው በዚህ ዓለም ላይ በብዙ ነገሮች ላይ እርግጠኛ አይደለንም። ነገር ግን ሁላችንንም ሊያስማማ የሚችል አንድ ሐሳብ አለ። እየተሰቃየን ነው። ሰዎች፣ እንስሳት፣ ህይወት ያላቸው ነገሮች በሙሉ በዚህ ዓለም ላይ ያላቸው ህይወት በስቃይ የተሞላ ነው። አምላክ ፍቅሩ በጣም ኃያል ከሆነና ሁሉም ማድረግ የሚችል ከሆነ ለምንድን ነው እቺን ዓለም ስቃይ የሞላባት አድርጎ የፈጠረው? ለዚህ 4 አማራጮች አሉ። የመጀመሪያው ወይ እንደተባለው ሁሉን የሚወድና ሁሉን የሚችል ላይሆን ይችላል። አሊያም ደግሞ አምላክ የሚባል ነገር ራሱ ላይኖር ይችላል። ወይ ደግሞ አምላክ ሁሉን እየወደደና ሁሉን እየቻለ የፈቀደበት ምክንያት ሊኖረው ይችላል። አለበዚያ ደግሞ አምላክ ራሱ የዚህ ስቃይ ተጠያቂ ሊሆን ይችላል። ዳዊት ጸጋዬ የተባለችው የግጥም መጽሐፍ አዎ ተጠያቂው እግዚአብሔር ነው በማለት ትሟገታለች። ሙግቷን እንመልከተው። ሙግት 1 አዳምና ሔዋን። አዳምና ሔዋን ሲፈጠሩ ያለ አባትና እናት ነበሩ። ፈጣሪ በእነርሱ ኃጢአት እኛ ላይ ፈረደ። እኛም እምቢ አልን። ሰውን አይወክልም ከሰው ያልተወለደ። የዚህ ዓለም ክፋትና ስቃይ ከአዳምና ሔዋን ኃጢአት ያመነጨ ነው እየተባለ ብዙ ጊዜ ይነገራል። ነገር ግን ይህ እውነት ነው? ሊሞገት ይገባዋል። አዳምና ሔዋን ፍሬውን ወስደው ከመብላታቸው በፊት አዳምና ሔዋን በሚኖሩበት በኤደን ገነት ውስጥ የሚኖር አንድ አካል ነበረ። እግዚአብሔር ከፈጠራቸው አራዊቶች መካከል ተንኮለኛ የሆነው እባብ። ተንኮል ደግሞ ክፋት ነው የምንል ከሆነ ይህንን ክፋት ያ ተንኮለኛ እባብ ከየት አመጣው? ምክንያቱም ያ ተንኮለኛ እባብ ኤደን ገነት ውስጥ የነበረው አዳምና ሔዋን ፍሬውን ወስደው ከመብላታቸው በፊት ስለነበረ ነው። ፍሬውን ከበሉ በኋላ እግዚአብሔር የተናገረው አንድ ንግግር አለ። ሰው መልካምና ክፉን በማወቅ ከኛ እንደ አንዱ ሆነ። ያ ማለት አዳም ፍሬውን በመብላት ያገኘው እግዚአብሔር ያውቀው የነበረ መልካምና ክፉ አዳምም ወደ ማወቅ መጣ። ያ ማለት አዳም ፍሬውን ከመብላቱ በፊት እግዚአብሔር የሚያውቀው መልካምና ክፉ ነገር ነበር ማለት ነው። ያ እግዚአብሔር ያውቀው የነበረ አዳም ግን በመብላት ያወቀው ክፉ ነገር የት ነበር? ከየትስ መጣ? አንድ ሰው የሚያደርገው ድርጊት መልካም ወይም ደግሞ ክፉ እንደሆነ ሳያቅ ከሆነ ያደረገው ለዛ ድርጊት እንዴት ተጠያቂ እናደርገዋለን? እንበልና አንድ አባቱ ፖሊስ የሆነ የ3 ዓመት ልጅ አባቱ ቤት ጥሎት በሄደው ሽጉጥ እየተጫወተ አንድ እህቱን ይገላል። ለዚህ ጉዳይ ለክስ አናቀርበውም። ያንን ሕፃን ልጅ ተጠያቂ አናደርገውም። ለምን? ምክንያቱም የሕፃን ልጅ መልካምና ክፉን ለመለየት እድሜው ገና ስላልደረሰ ነው። የአዳምና ሔዋን ታሪክም ከዚህ ጋር ይያያዛል። ምክንያቱም ፍሬውን ከመብላታቸው በፊት የመልካምና የክፉ ነገር እውቀት አልነበራቸውም። ያ ማለት እግዚአብሔር ያዘዛቸውን ትእዛዝ ተላልፈው ያንን ፍሬ መብላታቸው መልካም ይሁን ክፉ ይሁን አያውቁም ነበር ማለት ነው። እና ለዚህ መልካም ይሁን ወይም ክፉ ይሁን ሳያውቅ ላደረጉት ጥፋታቸው ዘሮቻቸው የዘሮቻቸው እንዳለ መቀጣት ይኖርባቸዋል። በአሁኑ ሰዓት ላይ የሚወልዱ ሴቶች በወሊድ ጊዜ በጣም የሚሰቃዩት ያን ጊዜ ሔዋን በተረገመችው እርግማን ከሆነ ምክንያቱም እግዚአብሔር ሔዋንን ከረገማት እርግማኖች መካከል በምጥ ጊዜ የሚደርስባትን ስቃይ በጣም እንዲበዛ ማድረግ ስለሆነ በዛ ምክንያት ከሆነ አሁን ላይ ያሉ ሴቶች በወሊድ ጊዜ ምጣቸው የሚበዛው ስቃያቸው የሚበዛው ይህ እንዴት ፍትሃዊ ይሆናል? ያኔ አያት ቅድመ አያቶቻችን የሆኑት አዳምና ሔዋን ለሰሩ ጥፋት በአሁን ዘመን ያሉ ሰዎች ለምደው የሚቀጡት? እንበልና አንድ ቤት ተከራይታችሁ እየኖራችሁ የዛ ቤት አከራይ ቤቱን በአደገኛ ቁልፍ ይቆልፍባችኋል። ከዛ ቤት መውጣት አትችሉም። ቤቱ ደግሞ በቂ የውሃ አቅርቦት የለውም። እናንተ በውሃ ጥም መሰቃየት ትጀምራላችሁ። እናንተ በስቃይ ውስጥ እያላችሁ ለምንድነው እንዲህ የምታሰቃየን ብላችሁ አንድ ቀን አከራያችሁን ስትጠይቁት አያትህ ከሆነ ጊዜ በፊት እኔ ላይ በጣም አደገኛ ኃጢአት ሰርቶብኛል፣ ለዛ ኃጢአት ደግሞ የእሱ የሆኑት እንስሳቶች፣ ሰዎች በሙሉ ዘሮቹ መቀጣት አለባቸው ቢላችሁ እንዴ ምንድነው ሙሉ ታሪኩ ብላችሁ ስትጠይቁ ሙሉ ታሪኩ እንዲነገራችኋል። ከሆነ ጊዜ በፊት አያታችሁ በዛ ቤት ውስጥ በደስታና በሰላም ይኖር ነበር። ነገር ግን አከራዩ አንድ ማስጠንቀቂያ ሰጥቶት ነበር። ያንን ማብሪያ ማጥፊያ እንዳትነካ። ያንን ማብሪያ ማጥፊያ በነካህ ቀን ኤሌክትሪክ ይይዝሃል፣ እዛው ትሞታለህ ብሎት ነበር። የሆነ ጊዜ ላይ ግን የአያታችሁ ጓደኛ ይመጣና ቤት እንዴ አረ አከራይ ምንም ስለ ኤሌክትሪክ የሚያውቀው ነገር የለም፣ እኔ የተማርኩትም የምሰራውም በኤሌክትሪክ ሙያ ነው፣ ይሄንን ማብሪያ ማጥፊያ ብትነካ ምንም አትሞትም፣ ኤሌክትሪክም አይዝህም ይለዋል። ከዛ አያታችሁን በመደባፈር ሄዶ ሲነካው በእርግጥም እዛው ሰዓት ላይ ኤሌክትሪክ ይዞት አልሞተም። ነገር ግን ይህ አከራያችሁን በጣም ያናድደዋል። ይህንንም አያታችሁ በማድረጉ ምክንያት እሱንም የእሱ ዘሮቹንም እናንተንም አሁን እየቀጣችሁ ይገኛል። ይህንን ፍትሃዊ ትሉታላችሁ?
የአዳምና ሔዋን ታሪክስ ከዚህ ምን ይለያል? ሙግት 2 ለምንድነው አምላክ በብዙ የብሉይ ኪዳን ቦታዎች ላይ ለአንድ ዘር የወገነ ጦርነትን የናፈቀና ባርነትን ያበረታታ የሆነው? ሰው ሆይ በውኑ አንተ ከእግዚአብሔር ይልቅ ትከፋለህን? በውኑ ከእግዚአብሔር ይልቅ ትጨክናለህን? ሰውስ ከእግዚአብሔር በላይ ይራራልን? በዘሌዋውያን ምዕራፍ 24 ከ42 እስከ 46 በግልጽ እንደተቀመጠው ከሆነ አንድ ሰው ዘሩ እስራኤላዊ ከሆነ እግዚአብሔር ከግብፅ ባርነት ነፃ ያወጣው ድጋሚ እዚህ መጥቶ ባሪያ እንዲሆን ስላልሆነ ለዘላለም ባሪያ ተደርጎ አይያዝ፣ ለጥቂት ዘመን ያገልግልና ነፃ ይውጣ። ነገር ግን እነዚህ ነፃ የወጡ እስራኤላውያን ባሪያ መግዛት ካማራቸው ግን ከዘራቸው ሳይሆን ከዘራቸው ውጪ ከሌላ ቦታ የመጣን ባሪያ ይግዙ። ነገር ግን ዘሩ እስራኤላዊ እንደሆኑ ባሪያ አገልግሎ ነፃ እንዳይወጣ ለዘላለም ባሪያ ይሁን። እነሱም ሲሞቱ ለልጆቻቸው ያውርሱት። አይ ይሄ እኮ ብሉይ ኪዳን ላይ ብቻ ነው እንዳይባል አንደኛ ጴጥሮስ ምዕራፍ 2 ቁጥር 18 ላይ በግልጽ እንደተቀመጠው ለጥሩ ጌቶች ብቻ ሳይሆን ለመጥፎና ለጣም ለሚቀጡ ለአደገኛ ጌቶች በራሱ ባሪያዎች እንዲገዙ ያበረታታል። በቤተ ክርስቲያን ታሪክ ውስጥ ይህንን ባርነት የተጸየፉ ሰዎች ቢኖሩም እንኳን እንደ ኦገስቲን ያሉ ታላላቅ መምህራን ባሪያዎች ከባህሪ ውጪ ሲሆኑ እንዲገረፉ ያዛሉ፣ ነገር ግን በፍቅር መሆን አለበት ይላል። እግዚአብሔር በብሉይ ኪዳን ላይ ያበረታታውና የፈቀደውን ባርነት እንዲቆም ለማድረግ 3000 ዓመታት የሚፈጅበት ከሆነ ከተጠያቂነት ሊያመልጥ ይችላል። ለዚህ ሙግት ደግሞ ለእስራኤላውያን ዘር በመወገን የሌሎችን ዘር ለመጨፍጨፍ የታዘዙ ትእዛዞች አንዱ ማሳያ ናቸው። ብዙ ጊዜ እንዲህ ሲባል ሰዎች አይ ይሄ እኮ የዘር ጭፍጨፍ አይደለም፣ እግዚአብሔር ቅጣት እየቀጣቸው ነው ሲባል እንሰማለን። ታዲያ ሕፃናቱና ሌሎች እንስሳት ምን ስላጠፉ ነው የሚቀጡት የሚል ጥያቄ ልንጠይቃቸው ይገባል። ምክንያቱም እስራኤላውያን ሌሎችን ዘር እንዲጨፈጭፉ የተሰጣቸው ትእዛዝ ላይ ሕፃናት፣ አሮጊት፣ ሽማግሌ ሁሉም ይጥፋ፣ ሴቶች፣ እርጉዞች ሁሉም ይጥፉ፣ እንስሳትም ሳይቀር ይገደሉ የሚል ስለሆነ ማለት ነው። ይህ ብቻ አይደለም። በዘዳግም ምዕራፍ 20:16 እስከ 21:16 ላይ እንዳለው ከሆነ እስራኤላውያን ወደሚያጠቁት ሀገር ሲሄዱና ያንን ሀገር ደግሞ እግዚአብሔር እንዲሸነፍ አድርጎላቸው ሲያስገዛላቸው ሁሉንም ጨርሰ ታጠፋቸዋለህ ይላል። ነገር ግን አንድ የእስራኤላዊ ወታደር እንዲያጠፋ እግዚአብሔር ረድቶት ያንን ሀገር ከጨፈጨፈ በኋላ አንድ የምታምር ሴት ካየ ግን እሷን ለራሱ ማስቀረት ይችላል። ታዲያ እሷ እቺ ቆንጆዋ ሴት ኃጢአትን አልሰራችም ማለት ነው ወይስ ደግሞ ይህች ሴት ቤተሰቦቿን የጨፈጨፈውን ሰው እንድታገባ ለምንድን ነው የተፈረደባት? ይህስ ፍትሃዊነት ነው? ሙግት 3 የሰው ነፍስ መጠየቅ ይገባታልን? ያለ ፈቃድህ መወለድህን እያወቁ ከሞት በኋላ ነፍስህን ስለሚጠይቁ ሃይማኖተኞች ነፈቁ። አምላክ ሁሉን ማወቅ የሚችል ከሆነ አንድን ሰው ከመፍጠሩ በፊት ያ ሰው ወይ ገነት ወይ ሲኦል እንደሚገባ አስቀድሞ ያውቅ ነበር ማለት ነው። ታዲያ ይህ ሰው መጨረሻ ላይ እንደማይመርጠውና ሲኦል እንደሚገባ በእርግጠኝነት አምላክ እውቀቱ እያለው ለምንድን ነው የሚፈጥረው? ሰዎች ዘላለም እሳት ከመቃጠልና ካለመፈጠር የቱ ይሻላቸዋል? ሌላው ሰዎች የሚኖሩበት ቦታ የሚከተሉትን ሃይማኖት በመወሰን በጣም ትልቅ ሚናን ይጫወታል። ለምሳሌ ሳውዲ አረቢያን ብንመለከት 95% የሚሆነው ማህበረሰብ የእስልምና እምነት ተከታይ ነው። አንድ ልጅ እዛ ቢወለድ 95% በሙስሊም ቤተሰብ የማደግ ግዴታ ይኖርበታል ማለት ነው። ታዲያ በተቃራኒው በክርስትና ሀገር የሚኖር ልጅ ከሚያገኘው ክርስቲያን የመሆን እድል ያነሰ እድል ነው ያለው ማለት ነው። ራሱ መርጦ ባልተወለደበት ሀገር ውስጥ ቤተሰቦቹ ያንን ሃይማኖት እንዲከተል ካደረጉት በኋላ ያ ልጅ መጨረሻ ላይ ነፍሱ በሲኦል ተከታ መቃጠሉ እንዴት አምላክን ፍትሃዊ ያስብለዋል? ፍርዱንስ ጥያቄ ውስጥ አይከትበትም? ከሰዎች መሰረታዊ የሚለያቸው ባህሪ አንዱ ጠቅላላ እውቀት መኖር አለመቻላቸው ነው። የሰዎች እውቀት በጣም የተወሰነች ነች። ታዲያ የሰዎች እውቀት የተወሰነች ሆና የሚኖሩት ደግሞ በጣም ለአጭር እድሜ ቢበዛ 90 ዓመት ወይም 70 ዓመት ወይም 80 ዓመት ሆኖ በዚህ በተወሰነ እድሜያቸውና በተወሰነ ጭንቅላታቸው እግዚአብሔርን ባለመምረጣቸው ምክንያት በዘላለም እሳት እነሱን ማቃጠል በምን መልኩ ነው ፍትሃዊ የሚሆነው? በመጨረሻም ዳዊት ጸጋዬ እግዚአብሔር የለም የሚሉትንም ይሟገታቸዋል። ይሄ መከረኛ ሰው አምላኩ እንዳይወቅ ሰው
እግዚአብሔር የለም እግዚአብሔር ሞቷል በሚል ሴራ እግዚአብሔርን ነፃ ማውጣት ነው የፈላስፎች ስራ ይላል። ዳዊት እንደሚሟገተው ከሆነ ኤቲስቶች አምላክ የለም የሚሉ ሰዎች እየሞከሩ ያሉት አምላክን ቅድም ከጠየቅናቸው ጥያቄዎች ለማስመለጥ የመሞከር ሙከራ ነው። ነገር ግን አምላክ አለ፣ በእነዚህም ጉዳዮች ሊጠየቅ ይገባል የሚለው የዳዊት ሙግት ነው። አምላኬ ሆይ በኃይል ስለሆነ እንጂ በፍትህ ቢሆን የምንዳኘው አንተ ነበር በፍርድ ቀን ለፍርድ የምትቀርበው ይለናል።